ካለብሽ ትሰልሚያለሽ አለኝ። ማኔ ኧረ በስመ አብ አልኩትኝ የዛኔ ማለት ነው። ከዛ በኋላ ስለው ታያለሽ ምናምን ነገር አለኝ። ከዛ እሺ 3 ጥያቄ ልጠይቅሽ፣ 3 እና 4 ጥያቄ ጠየቀኝ። ምን ስለው ክርስትና ካልተነሳሽ ቤተክርስቲያን እንደማትቀበሪ ታውቂያለሽ አንቺ? ክርስትና ካልተነሳሽ ሳትነሺ ከሞች ቤተክርስቲያን ውስጥ መቀበር አትችይም። ይሄን ታውቂያለሽ? ክርስቲያን አይደለሽም። ደነገጥኩኝ። ወላሂ ሰምቼ አላውቅም እኔ ከዛ ቀን በፊት ጭራሽ ነው ሰምቼ አላውቅም ነበረ። ከዛ በኋላ ልክ ያንን ስሰማ በጣም ደነገጥኩኝና ምናምን ስለው ጠይቄ ይሄንን ጠይቄ በቃ አንቺ አሁን ስጠይቄ አለኝ ክርስትናን ወገነሽ አይደለም እኔ ምስልምና እንትን ብዬ አይደለም በቃ እውነቱ ራሱ ይወጣል ተባለ። እኔ ክርስትና ሳልወግን ምናምን በቃ ክርስቲያን ልክ ነው ምናምን ሳልል ማለት ነው። ከዛ በኋላ እሺ ስለው እና ደግሞ ኢየሱስ ሲጸልይ ተራራ ላይ ወጥቶ አባቶ ቢቻለች ጽዋ ከኔ ትለፍ ብሎ ነበር። ደም ላብ እያላበው ማለት ነው። እና ማንን ነው የጠየቀው? እና ደግሞ ተሰቅሎ ኤሎሄ ኤሎሄ ላማ ሰበቅተኒ ምን ማለት ነው? እሱ አባቶ አባቶ ስለምን ታውቀኛለህ? ፈጣሪ ከሆነ ማንን ነው ስለምን ታውቀኝ የሚለው አለ። እና ደግሞ 3 ቀን 3 ሌሊት ሞቷል ይባላል። እና ፈጣሪ 3 ቀን 3 ሌሊት ከሞተ ዓለምን ማን ነበር የዛን ያስተዳደራት አለ። ይሄ በጣም ከባድ ጥያቄ ነው የጠየቀኝ። ተወዛገብኩኝ በጣም ምናምን። ዛይ ጓደኛዬን እናት ጠየቅኳት። እንደዚህ ያሉኝ እና ቤተክርስቲያን አንቀበርም እንዴ ስላት አዎ ግቢ ውስጥ መቀበር አይቻልም ማለች። ደነገጥኩኝ። ወላሂ በጣም ነበር የደነገጥኩት። ለምን አላውቀውም ይሄንን ነገር እኔ ሰምቼም መቼም አላውቅም። ከዛ ደንግጥ ነው ያልኩትኝ በጣም እንዴ ለምን ስል ክርስትና ካልተነሳሽ ክርስቲያን አይደለሽም ማለች። የዛኔ ጭንቅላቴ ምን መጣ? ስለዚህ ሙስሊም ነው ማለት ነው አልኩኝ። ስንወለድ ሙስሊም የሚባለው እውነት ነው ማለት ነው አልኩኝ። ከዛ ቤት ምን አለኝ እሱ የዛን ቀን እንትን ሲለኝ አንቺ በቃ በንጹህ ልቦናሽ ሆነሽ ይሄንን ጥያቄዎች መልሽ እና ደግሞ የዶክተር ይሄንን መጀመሪያ ይሄን መልሽ ያለኝ። ከዛ እውነትም ግን ማን እንደዚህ ማለት ለማን ነበር ሲጸልይ የነበረው ምናምን አልኩኝ። ያን ጥያቄ ግን የሚመልስልኝ ሰው አልነበረም በዛ ሰዓት። ማንም ሰው አይመልሰውም ይሄን ጥያቄ። ለምን በቃ ሁሉም ሰው አያውቀውም። በቃ ጌታዬ ነው ብለሽ ነው የምትቀበይው የምታምኚው ሁሉን ነገር። ከዛ በኋላ መጥቼ የዙልቢጃዴ ባለሁለት ጆንያውን ታሪክ ታውቂያለሽ? ተሰዶ ነብዩ ጋር ነብዩ ከቤተሰብ ሰልሞ ምናምን የዙልቢጃዴን ታሪክ ሰሙ። በጣም ያሳዝናል ታሪኩ በጣም 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 እና ታድሎ ነበር። ግን ያው ሙስሊም ስቶኛ የምታውቂ መታደሉ ነብዩን አግኝቶ ነብዩ ናቸው ባለሁለት ጆንያ እና ያን ታሪክ ስሰማ ትክክለኛ ሃይማኖት ከሆነ እንዴት አይመልሱትም? ለምን እንደዚህ ያረጉት ቤተሰቦቹ ለምን ብዬ ራሴን ጠየቅኩኝ። ከዛ ሄጄ መንዙማ የመሐመድ ሙሰማ ነው እና ነሽዳ ነበረ የሆነ የዛን ሰሞን የወጣ ረመዳን ላይ የሀቢብ አላ ምናምን የሚል እና እሱ ነሽዳ በጣም ይሰሙታል። በጣም ደስ የሚለው እስኪ ላከልኝ ምናምን ስለው አይ ይሄ ቅርብሽና 1 ሳምንት በላይ ሰምቻለሁ ያን ታሪክ። ይሄ ቅርብሽና የዶክተር ዛኪር ናይክ በቃ በንጹህ ልብሽ ሆነሽ ዶክተር ዛኪር ናይክ እና አቡ ሀይደር ኡስታዝ አቡ ሀይደርን አዳምጪ ያለ። እሺ ብዬ ቤት ገባሁ። እኛ ቤት መጽሐፍ ቅዱስ አለ አልሐምዱሊላህ። አባታችን በቃ ስለ አባቴ እኔ ነገር አልችልም። ምርጥ አባት ነበረኝ። በጣም ምርጥ ነበረኝ። ደግሞ አሁን ምርጥ አባት ነው። ካወራሁት አሁን 2 አመት ሆነኛል። አይቼውም አውርቼውም አላውቅም። እንዳላለቅስ ከዛ በጣም መጽሐፍ ቅዱስ ያስጠናኝ ነበር አባቴ በጣም እና በቃ ስንገረፍ ራሱ መጽሐፍ ቅዱስ ላይ የማይቀጣ ልጅ ዲቃላ ነው አባት ወላጅ እንደሌለው ነው እና ይቀጣ ይላልና ሲገርፈንላ እንደዛ የመጽሐፍ ቅዱስ እንትን እየተባልን በጣም ያስጠናን ነበር አባቴ። መጽሐፍ ቅዱስ ለእኛ እንዲቀለን የሆነች ቀይ መጽሐፍ ቅዱስ ነበረች። መግለጫ ነበራት እያንዳንዱ ምዕራፍ ማለት ነው። ከዛ ያንን አነሳሁኝና ማገላበጥ ጀመርኩ። እነሱ ሲተኙ እኔ ሶፋ ላይ ነው የምተኘው እና እያገላበጥኩ ሰማ ነበር ኤርፎን አድርጌ። ከዛ እየሰማሁ ምናምን አይ ነበር። በጣም ደነገጥኩኝ። እየደነገጥኩ መምጣት በጣም መጨረሻ የደነገጥኩት ቸሩ ሆይ ስትለው ኢየሱስን እየተከተለች ስለምን ቸር ትይኛለሽ? ከአንድ ከእግዚአብሔር በስተቀር ቸር የለም። በጣም ነው የደነገጥኩት። በራሴ በጣም አፈርኩኝ።
የወላ ጊዜ አላህ ህፃን ሆኜ እሺ አቅል የለኝም የሚያስብ ግን አላህ የወላ ጊዜ ሰጥቶኝ የወላ ጊዜ ኖሮኝ እንዴት ትክክለኛው ነገር ማወቅ ተሳነኝ ብዬ በጣም ነበር የከፋኝ። አይ ቲንክ ቁርአንን ሳየው በቃ ምንም ሰውኛ የሆነ ነገር አላገኘሁበትም። በጣም የማረከኝ ነገር እሱ ነው። ያላ ንግግር ነው። ከጫፍ እስከ ጫፍ ድረስ ያላ ንግግር ነው። ራሱ ጥንት የነበረውን ነገር ለረሱ ሰለላሁ ዐለይሂ ወሰለም የሚተርከው የዓለማቱ ጌታ አላህ ነው። ራሱ የኢብራሂም ወሬ መጥቶልሃልን ይላል ሲጀምር። ከዛ ኢብራሂም እንደዚህ ባለ ጊዜ አስታውስ፣ እንዲህ ባለ ጊዜ አስታውስ ይልና ይህ ሁላ ሲደረግ ግን አንተ በዚያ አልነበርክም ይላል። አላህ ሲተርክ በዚያ አልነበርክም፣ ለሙሳ ህግን በሰጠነው ጊዜ አንተ በተራራው ላይ አልነበርክም፣ ባናገርነው ጊዜ አልነበርክም፣ መርየምን ማን እንደሚያሳድጋት እጣ ሲጠቃሉ አንተ በዚያ ላይ አልነበርክም ይላል። ከዛ የሙሳ ወሬ መጥቶልሃል፣ የእንትና ወሬ መጥቶልሃል፣ እንትን ባለ ጊዜ አስታውስ ምናምን እያለ ካለ በኋላ ይህ የሩቅ ነገር ሚስጥር ነው በአንተ ላይ እንተርክልሃለን የሚለው አላህ እና በጣም ይገርመኝ ነበር። እና አላህ አነጋገሩ በመጀመሪያ መደብ አምልኮን በተመለከተ ከኔ በቀር ሌላ አምላክ የለም፣ አምልኩኝ፣ ተገዙኝ፣ ፍሩኝ ይላል። ከዛ ደግሞ የሆነ ነገር ላደረገው ነገር ሲሆን ደግሞ በቃ ፈጠርን፣ ሰራን፣ አደረግን ይላል። ተአዚም እያደረገ ማለት ነው። ኸለቅና፣ ጃአልና፣ ፈአልና፣ አውሃይና እያለ የሚናገረው ነገር ይገርመኝ ነበር። እኛ ደግሞ እንድንለው ነገር ሲፈልግ ደግሞ የሆነ ነገር ደግሞ በሶስተኛ መደብ ያደርግና እርሱ ካላህ በቀር ሌላ አምላክ የለም እያለ እርሱ በሉ በል ቁል ቁሉ በሉ በል በል እያለ ይናገራል አለ። ከዛ ደግሞ ዱዓ እንዴት ማድረግ እንዳለብን ደግሞ ሲናገር አንተ ይላል ራሱ። በጣም ነው የሚገርመኝ። በቃ ይሄ ነገር ምንም የሰው ቃል የለበትም ራሱ። ኢቨን ረሱል ሰለላሁ ዐለይሂ ወሰለም እና ጅብሪል በቁርአን ላይ ያላቸው ድርሻ ሪሳላውን ማድረስ ነው፣ መልእክቱን ማድረስ ብቻ ነው። ይሄ ነገር በጣም ገረመኝ። በቃ ማለት እና በቃ አልቻልኩትም እኔ ራሱ መጨረሻ ላይ ቁርአንን ልዋጋ መጥቼ ተማርኬ የቀረው አንድ ያላህ ባሪያ ነኝ ማለት የኩፍርን ጨለማ እና የሽርክን ጨለማ የሚያክሰው ነው። የብርሃን የተውሂድን ብርሃን ጥቅሙን የሚያውቀው ማለት ነው። አብዛኛው ሙስሊሞች እዚህ የምታያቸው ኢትዮጵያ ውስጥ የምታያቸው ከቤተሰባቸውን ያገኙት እና እንደዚህ እንትን ብለው አይደለም ራሱ ተመራምረው ምናምን ነገር እንደኛ እንጃ። የጤናን ጥቅም የምታውቀው የታመመ ሰው ነው የሚያውቀው ራሱ አይደል? ድህነትን ያየ ሰው ነው የሀብትን ጥቅም የሚያውቀው ራሱ። እና የተውሂድን የእስልምናን ጥፍጥና የምታውቀው ጥፍጥናና ጣዕሙን ቅርጽና ይዘቱን የምታውቀው እኔ አልመኝላቸውም፣ እንዲያዩትም አልፈልግም። ግን እንደኛ እንደ ሰለምቴዎች መከራ የተጋጋጠም ሰውም የለም። ቤተሰብን ትተዋለህ፣ ዘመድ አዝማድን ትተዋለህ፣ ጎረቤትን፣ አብሮ አደገን፣ አብሮ የተማርካቸው ልጆች ምናምን ነገር እንደ ድሮ አይሆንም። ሁሉ ነገር ራሱ ማለት እንደዛ አይደለም። ራሱ ከልባቸውም አይወዱም። አላህ ነገር ሆኗል በቁርአን ውስጥ እስከምትክዱ ድረስ አይወዷችሁም ተብለናል ራሱ ማለት ነው። እና ጥላቻው አለ፣ ምን አለ፣ ሚስኮንሰፕሽን አለ፣ ምን አለ ምናምን ብዙ ነገሮችን ቻሌንጆችን ተጋግጠ ነው እንትን የምትለው እና የያዞ ቆዳ ትይዛለ መጨረሻ ላይ በቃ ቁርአንን ልዋጋ መጥቼ ተማሪ